ሰላም ጤና ይስጥልኝ ውድ ቤተሰቦቼ የአይን አዲስ ዩቲዩብ ተከታታይ የተከበራችሁ በመላው ዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ይብዛ። እኔ ክብሩ ይስፋ ሰላም ነኝ ቤተሰቦቼ። እና ሰላም ሀገራችንን ህዝቦቿን ሰላም ፍቅር ያድርግልን። ክፉ ነገር በሀገራችን አያሰማን። ጥሩን ደግ ደጉን ያንጣልን ክፉን አርቆ እያልኩ ቤተሰቦቼ ዛሬ ደግሞ እንደዚህ ለየት ያለ ምግብ ነው ይዤላችሁ የመጣሁት ማለት ነው። በዚህ አይነት መንገድ የሚሆን ማለት ነው ጤናማ የሆነ ዘይት ከበሳሰሉ በኋላ የሚጨመር ማለት ነው። ዘይቱ በቃ በኋላ ትንሽ ብቻ ጠብታ የሆነ ዘይት በዚህ አይነት የተቀቀሉ ነገሮች ማለት ነው። ይሄ በበርበሬ በዘይት ሲጠበስ ብዙ ጊዜ አይሆንምና ጊዜም ይጨርሳል፣ ጠቃሚም አይደለም ማለት ነው። ዘይቱ ሲቁላላ ለጤና ጠንቅ ነው። እርጅናን ቶሎ እርጅና ያረጋል ማለት ነው። የሀገራችን ምግብ ያው እንደዛ ነው፣ ግን ባህላችን ይቁላላልና በቀላሉ እንደዚች አርጋችሁ እንደ ፈረንጅ አይነት መስራት ይቻላል። ዛሬ እንደዚህ ነው ያመጣሁት። እንደምታዩት የሚያምር ምግብ ነው። እንደዚህ ራሱ ይሄ ብቻውን በቂ ነው መመገብ ማለት ነው። አመሰግናለሁ። ዛሬ ደግሞ የተቀቀሉ ነገሮች ልሰራ ነው። እዚህ ጋር በድንጃል አለ፣ ካሮት አለ፣ ድንች አለ። እነዚህን አጥባቸዋለሁ በመጀመሪያ ማለት ነው። እዚህ ጋር ብረት ድስቱን የምጥድበትን ብረት ድስት እዚህ ጋር አጥቤ ጨርሼ ወደ ብረት ድስቱ ጨምርና አጥደዋለሁ ማለት ነው። ምንም ነገር ሳይሉ በውሃ ብቻ የተቀቀሉ ነገሮችን ነው የምሰራው ዛሬ ማለት ነው። በዚህ መልኩ ጋዜ ላይ ጥጃለሁ። ቀጣይ ደግሞ ማሳያችሁ ይሆናል እላችኋለሁ። ደግሞ እስከሚበስልልኝ የጣርኩት የተቀቀለው እስከሚበስል እዚህ ጋር ሽንኩርትም ስለማረግበት ጥሬ ሽንኩርት ይሄ ነጭ አይነት የባሮ ሽንኩርት አይነቱ እሱን ልጣለሁኝ። በዚህ መልኩ ልጨዋለሁኝ። ወደ ማጠብበት ሳህን እየላጥኩ አስቀምጣለሁ። እዚህ ጋር ደግሞ ነጭ ሽንኩርት የአንድ ነጭ ሽንኩርት ግማሹን ልጣለሁኝ አቅርቤያለሁ ማለት ነው። እዚህ ጋር ደግሞ የፈረንጅ ቃሪያ ትልቁ እሱንም ስለምጠቀም ይሄ ቅንጭላቱን ቆርጥና ውስጥ ያለው ፍሬውን ማለት ነው አወጣለሁ ፍሬውን እና በዚህ መልኩ ሰንጥቄ ፍሬውን አወጣለታለሁ ማለት ነው። እና በዚህ ወደ ቆሻሻው ይወገዳል። ቆሻሻ መጠራቀሚያው ፌስታል አቅርቤያለሁኝ። ፌስታሉ ላይ አጠራቅማቸዋለሁ ዝርክርክ እንዳይልብኝ እና እዚህ ጋር አደርገዋለሁኝ ማለት ነው። ወደ ማጠቢያው አስቀምጣለሁ። እዚህ ጋር ደግሞ ነጭ ሽንኩርቱ ነው። ነጭ ሽንኩርትም ልጣለሁኝ እየላጥኩኝ በአንዴ ሁሉንም የኛው እስከሚበስል እነዚህን ሁሉንም የምጠቀማቸውን በሙሉ ልጣለሁኝ ማለት ነው። እንደምታዩት ነጭ ሽንኩርት ነው። አሪፍ ነው። ጥሬውን እንደዚህ ከትፎ መመገብም አሪፍ ስለሆነ በዚህ አይነት መንገድ አደርገዋለሁ ማለት ነው። ነጭ ሽንኩርት ሁሉም ምግብ አይነት ለማጣፈጫም ሆነ ለምንም ይጠቅማል። ነጭ ሽንኩርት ጠቃሚ ነገር ስለሆነ በመጠኑ ማለት ነው ማረግ ጥሩ ነው። እዚህ ጋር ደግሞ የፈረንጅ ቃሪያ ነው እዚህ ጋር ያቀረብኩት ማለት ነው። ይህንን ስጨርስ የአበሻ ትንንሾቹን ቃሪያ ማለት ነው እነሱንም ቆራርጣቸውና ቅንጭላታቸውን ጨፍጨፋቸውን ወደዛ ወደ ማጠፊያ ቦታ አረጋለሁኝ። ውዶች እየተከታተሉ ማለት ነው። እና እያያችሁ ቪዲዮውን ሰብስክራይብ ብታረጉኝ ትበረታታለሁ። ሰብስክራይብ አንዲትም አይንቀሳቀስምና ፕሊዝ ሰብስክራይብ ሼር ብታረጉልኝ እላለሁኝ።
ዩቱቡን ከመተው በፊት ሰብስክራይብ ካረጋችሁኝ ቀጥለዋለሁኝ ማለት ነው። ካላረጋችሁኝም ያው ምንም ማድረግ አልችልም። እንደዚሁ እንትን ይላል ማለት ነው። ይኸው ቀጣጥሼ አጣጥቤ ማለት ነው። እዚህ ጋር ማጠንፈፊያ ቦታ አስቀምጨዋለሁኝ ማለት ነው። ውሃው ጠንፈፍ ሲል ደግሞ ምንከትፈው ይሆናል። ሰብ እንግዲህ ወደዚህ ወደ መክተፊያው እዚህ ጋር አሁን የምከትፈው ቅያር ነው ማለት ነው። ቅያር ጥሬውን ነው። ይሄንን አልቀቀልኩትም ማለት ነው። አጥቤ ብቻ ክሊን አድርጌ እንትን ከትፈዋለሁ። እንደዚህ አድርጌ የሆነ በጣም ሳላደቀው ለዛሬው እንደዚህ ከትፈዋለሁኝ ማለት ነው። በዚህ አይነት መንገድ ክያሩ ከትፋለሁኝ ማለት ነው። ይሄ ካሮቱ ግን በስሏል። በጣም እንትን ሳይል በሰል ብሏል ከጥሬው ማለት ነው። ምክክ ብሎ ሳይበስል በእንትኑ ንጥረ ነገሩ በጣም ከመሰለ ስለሚሄድ ማለት ነው። የተወሰነ ነው በሰል ያረኩት ካሮቱን ማለት ነው። ቤተሰቦቼ እንግዲህ በዚህ አይነት መንገድ ይህንን ከከተፍኩ በኋላ ሁሉም እንትን አደርጋለሁኝ ማለት ነው። አውጥቻቸዋለሁ የበሰሉትንም በዚህ ይህኛውን ከከተፍኩ በኋላ በቅደም ተከተል ይህንን ወደ ሳህኑ አረጋለሁ። ሳህን እዚህ ጋር ጎድጓዳ ሳህን የሰላጣ ሳህን ማቀላቀያ ሁሉንም በዚህ መልኩ እንትን አስቀምጣለሁ እየከተፍኩኝ ማለት ነው። እዚህ ጋር ደግሞ ካሮቱ 2 ካሮት በሰል ያለው ይህንንም እንትን አረጋለሁ። በዚህ መንገድ እከታትፈዋለሁ ማለት ነው። እንደምታዩት ጥሩ ላይ ነው። በጣም ምክክ ማለት ጥሩ ስላልሆነ ሚዲየም ላይ አበሳሰል ነው የበሰለው ማለት ነው። እንግዲህ እዚህ ጋር እየከተፍኩ ሳህኑ ጎን በጎን አስቀምጣቸዋለሁ። መጨረሻ ያው በአንድ ተቀላቅሎ ወደ ምግብነት ስለሚቀየር ከተለያዩ አይነት ተጠቅሞ ስለሆነ ይበላሉ ተቀላቅለው ማለት ነው። እና እንደዚህ ለጊዜው ጎን በጎን አርጌ እንትን እየከተፍኩ አስቀምጠዋለሁ ማለት ነው። ቤተሰቦች አሁን ደግሞ ይሄ በድንጃኑ ማለት ነው። በድንጃሉ አጥቤ እንደዚህው ዲፍኑን ትኩስ ነው ቀቅየዋለሁ። ከነቆዳው ስለሆነ ዋናው ጠቃሚ ነገር መላጥ የለበትም ማለት ነው። እንደዚሁ ከነቆዳው በደንብ መጀመሪያ አጥቤዋለሁኝ እና ስለታጠበ መላጥ በጭራሽ የለበትም። ትኩስ እንፋሎቱ እንደምታዩት ትኩስ ነው። እዚህ ጋር ደግሞ ሽንኩርቱ ነው ማለት ነው። ለሰላጣ እንደዚህ ጥሬ ሽንኩርቱ ሀሪፍ ነው። ጥሬ ሽንኩርት የወጥ አይነት ሳይሆን የኛው ለሰላጣ የሚሆነው አይነት ሽንኩርት ነው የተጠቀምኩት ማለት ነው። እሱ ያኛው የወጥ ሽንኩርትም ቀዩ ይሆናል ሀሪፍ ነው። የቤት ያለውን ይሄኛውን ማድረግ ፈልጌ ነው እኔ ዛሬ እንጂ ያኛውም ሀሪፍ ነው ይሆናል ማለት ነው። እንግዲህ እንደዚህ አድርጌ በረጃጅም በቁመቱ ነው ማድቀቅ አልፈለኩም እና በዚህ አይነት መንገድ ከትፌዋለሁኝ። አሁን እዚህ ጋር ደግሞ ቃሪያ ማለት ነው። ቃሪያውን ነው የምከትፈው በዚህ አይነት መንገድ እንደዚህ ደቀቅ እያረኩኝ ማለት ነው ከትፋለሁኝ ቃሪያዎቹን እና ይሄንን ቪዲዮ እንትን በሉልኝ ማለት ነው። ከወደዳችሁት ላይክ የደውል ምልክቷን ኦን ብታረጉልኝ ሰብስክራይብ በተኗን ኦን በማድረግ ቤተሰብ አርጉት ከወደዳችሁት ማለት ነው። ቀጣይ ብርታት ሆኖ ለመስራት ያነሳሳኛል ማለት ነው። ቤተሰብ ሲበዛ ይሄው ቃሪያው እንግዲህ ይሄ በአንድ ላይ ቅድም ያዘጋጀሁት እንደዚህ በአንድ ላይ በደቀቅ አርጌ በጣም እንትን ሳይል በዚህ መልኩ እየከተፍኩት ነው። ከትፋለሁኝ ውዶችዬ ማለቴ ነው። እንደዚህ ይመስላል ቃሪያ። ያው ሀሪፍ ነው። የማትወዱ
ሰዎችም ሀለላ ለማድረግ ይቻላል። አንዴ ሁለትም ማድረግ ይቻላል። እኔ ይህ ሁላ እንግዲህ ቃሪያ ነው እንደምታዩት። በስመአብ ብዛቱ ግን ወይኔ ትንሽ ነገር ራሱ አይሆንልኝም እኔ ማለት ነው። ይሄ ደግሞ ድንቹ ነው፣ ከነቆዳው ነው። ይሄም ድንቹ ያው አጥቤ ስጥዴው አይታችኋል። ይሄም ተኩስ ነው፣ ቀዝቀዝ ማለት ነበረበት ስራ ስለምሄድ ከትፌው እንጂ ቀዝቀዝ ብሎ ቢከተፍ አሪፍ ነው። በዚህ መልኩ ተንፏለው እሱ ማለት ነው። እንደምታዩት ነው ድንቹ። ይሄ ደግሞ ነጭ ሽንኩርቷን እንደዚህ አድርጌ ደቀቅ አደርጋለሁ። ነጭ ሽንኩርቴን እንደዚህ ፍርክስ ከረኩት በኋላ ብድብ እንደዚህ አደቃቸዋለሁ በመክተፊያው። እንደዚህ ከተፍ ከተፍ አድርጌ በትንንሽ ይሆናሉ ማለት ነው። በትንንሽ ይሆኑልኛል እና ቤተሰቦቼ ቀጣይ በሌላ እንገናኛለን።